ነሽ ታኩሪ? ዛሬ ምንድነው ኦፕኒንግ ምናምን የለም እንዴ? ሁላችሁም መጣችሁ። ድግስ የለም እንዴ? ፈኪራለች ቆማለች ሰፈር ስካይላይት እኮ የራሺ የዛ የባሉ ዕለት እኮ ለምንን እኮ ነው ያስገቡት ያችን መኪና ቡታ ጋዛ እናስገባ ብለው አለች ግን አለች ዛጉሪ አለች ሳር ወጥቶባታል ጨምራችሁ ቅቅል ብሉበት ጋይስ ዛሬ ኦሮምኛ ነው የምንማማረው ኮሜንቷን ግን ራሳችሁ ናችሁ የምታነቡት እኔ የለሁበትም ከኔ አቅም በላይ የሆነ ኮሜንት እዛ ውስጥ ያለው ለማንኛውም ቪዲዮን አሽፍታችሁ ልመለስና ኮሜንቷን ወይ እንላታለን የትም እንዳትሄዱ ቃል አንብቡልኝ እስኪ ምን ይላል ይሄስ እሺ በዱ ማለት ምን ይመስላችኋል በዱ እሺ በዲ በዳ እሺ ይሄ ማለት ነው በዱ ማለት ዋናው ቃሉ ነው መጥፋት ማለት ነው በዱ ማለት መጥፋት ማለት ነው በዴ ስንልስ በዴ ማለት ደግሞ ጠፋ ማለት ነው ለሴት ሲሆን ይጠብቃል ዴ ትጠብቃለች በዴ እንላለን ለሴት ሲሆን በዴ ሲሆን ጠፋች ለወንድ ሲሆን በዴ ጠፋ ለሴት ሲሆን በዴ ጠፋች እንላለን ይሄስ እቺን አረፍተ ነገር እስኪ እንያት ምን ይላል ይሄ ማሊፍ በዴ ለምን ጠፋ ለምን ጠፋሽ ማለት ነው አት ዘ ሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው በዱ ማለት ምንድነው ለምን ጠፋህ ማለት ነው ምናምን ይላል እና ላይ ተባሮ ብዙ ጊዜ የምሬን ነው ኦሮምኛ ሲወራ ብዙ ጊዜ ይሄ ቃል ሲደጋገም ሰማ ጭንቅላቴ ላይ ይመጣብኝ ይሄን የራሴ ኑሮ አራታውኝ Hello. ሞት እያት ደሞች ጨክኝማ አለለ አረ ወይኔ ነው ሰው አረ ታው ራሱ መጨክና ከኛ እንደዚህ አይ ይሄንማ ቺቺኒያ ትምህርት ቤት ስትገር እንኳን አንተ ብራዘር ይሄን ፊት ተስሟል ቂጤ ላይ የወጣው ክንታሮት ይሄን እንደሚመስለው አንተ ያው ፎቶ አንስቼው ነው ቂጤ ላይ የወጣው ምግር ፎቶ አንስቼው ነው ይሄንን ይመስላል ይሄ ነው ቂጤ ላይ የወጣው ክንታሮት ፎቶ አንስቼው ዶክተሮች ካወጡት በኋላ ፎቶ አንስተው ነው እንዴ አዎ ፎቶ አንስቼው ደሞ ያወራል አያት ይችላል ሰላም የዚህ ዩቲዩብ ቻናል ተከታዮች ዛሬ ደግሞ ፈታ ዘና የሚያደርጉ ቪዲዮዎችን እና ሲቂኝ የሚባሉ ቪዲዮዎችን በዚህ ሳምንት ያጋጠሙን አዲስ ነገሮችን አብረን ባንድ ላይ አብረን ያለን ማለት ነው ቀጥታ ወደ ቪዲዮ ከመሄዳችን በፊት የኔ ዩቲዩብ ቻናል ሰብስክራይብ እና ላይክ ያላደረገ ሰብስክራይብ እና ላይክ ያድርግ ቀጥታ ወደ ቪዲዮ እንሄድ ማለት ነው ቪዲዮን በሮቢን ጀምር እስኪ ይሄ ቤት ጋርድ የለውም እንጂ ክለብ አረጋችሁታ አንተ ውሻ ኧረ አባዬ ምንድነው የት ሄጄ ልረፍሽን የት ደግሞ የማንን ኬፕ ነው ያደረገው እቺ ተሻ አስተውት አስገብቼለን ነው ባክ የተሸኝ ነው ልብን አውጥቶ በእጅ ሰጠ የዘኔ በደንብ ታውራ ደህና ዋላችሁ ጋሽዬ
የኔ እናት አታ ወይኔ አተ ድምጽ እንጂ ምን ለቅሶ ቤት እንደው ያለ ቦቀርበው እንጂ ዳይ ልልሽ ይኸውልሽ እሷን የሚገልጽ ዘፈን እያልኩ ድምጽ ስጠው እያልኩ ነው የመጣሽው። ጊቭስ እድሜ ይረጅም ነው ማለት ነው። አታ ገንዘባችን የጨረስንበት ዘፈን ምን ገንዘብ ነው? የቅርብ ጊዜ ዘፈን አንዴ ምንድን እና እኔ የቅርብ ጊዜ ገንዘብ የለኝም። አራሽ ባባይ እስቲ ቦቀርገው ሞናነሽ አይነሽ ሞናነሽ አይነሽ ሞናነሽ አይነሽ ሞናነሽ አይነሽ ሞናነሽ ሄሎ ባሻ ልነሳ ነው። ጸሎቴ ምን ሆነና ጸሎቴ ምን ሆነ እንዳለ ያንሳችሁ ምድረ እባብ ሽማግሌ እድር አንተ ብቻ ነው ያልከፈልከው። ሰብስበን ልንነሳ ነው። እድር አልተከፈለም? አዎ ና ክፈል። ወይኔ ተቀጣሁ። ወይኔ አንተ እሱ ነው ተረኛ ነው አይደለም። ጭራሽ ትገባበዛል። አታ የነሽ ቤቢ ዘይት ልገዛው ትቻለሁ። ስንት ካርቶን? ኦኬ ሶሪ። ስንት ሊትር? 1 ሊትር። አንድ ፈንዲሻ ነው እንዲህ ብታፈንት ቤቢ። እኔ ባለ ሊትሩን ካርቶን ያው አሁን በሹፌር ይልክልሻለሁ። ደርዬ ጨረስክ? አጥባ መኪናውን በቃ አንዴ በእናትህ ተባበረኛለህ። ልካለሽ የኔ ጌታ ደርዬ። አጥበህ በዛው ለሽሜ ነው የምትሰጠው። እሺ መኪናው ውሰደው በዛው። በእግዚአብሔር እምቢ እንዳትለኝ በለው። እኔ አልፈልገውም ጊዜ። አሁን ደግሞ ከአባዬ ጋር ተጣልቻለሁ እንጂ ይመጣ ነበር። እንዴ ምን ነው ቤቢ? ጓደኞቼ ጋር ተሰብስቤ የ2024 ሬንጅ ሮቨር ይዞብኛል። በጣም ያው ጓደኞቼ አንተ የከካም ልጅ እያሉኝ ነው እስካሁን። አምጣው ስልኩን አምጣው። አባዬ አታረገውም። አምጣው። አረ ስለ ፈጣሪ አባዬ። አረ ባሽ ተውት። ሊሊሾ አንቺ አያገባሽም። ሊሊሾ አትግቢ በዚህ ውስጥ። አረ ለእሷ ብዬ ነው። ስማ 4 ሺህ ብር ታመጣለህ? እሺ ልካለሁ። የኔ ልጅ እንዴት ዋልሽ? በእናትሽ እስቲ ልጅ ምግብ ብላ በይልኝ በእናትሽ። ይኸው ስንት ሰዓቱ ከበላ ምግብ። ሁለተኛ ልጅ ፒዛም አላመጣል። ያው ፒዛ አኩርፎ እኮ ነው በእናትሽ። በችግር ጥብስ ብዬ ያሳደግኩት ልጄ ነው። ከትምህርት ቤት እንኳን መኪና ይዤ ውጭ ላይ ስጠብቀው እንዳያፍር ብዬ ማለት ነው። ከትምህርት ቤት መኪና ድረስ የሚያስገባው ሰው ቀጠር የለን ነበር። ያው ልጅ መሬት እንዳይነካው ዞ ባይ ነበር ማቆም ልጅ ይታይሽ። እንግዲህ በዚህ እንደዚህ ያሳድገው እንዳጎጂብኝ። እሺ አውሪው እሱን። እሺ አረ ባሽ አረ ልጅ እንዴት ያው ጎሽ ለልጇ አስተት ተወጋች አይደለ ነገሩ እነሱ ነው ይወጉኛል እንጂ አባትየው ሲብስ ማለት ነው። ይሄ ከልምድ አንጻር ነው። በፊት እንደዚህ ነበር የሚያሰምጠው ማለት ነው። ወደ ቀጣይ ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ደግሞ አለ የትልቅ ጅልስት ያለ እስቲ ማቴታን አንዴ አይተናት እንምጣ እስቲ። ምን አርጉ ነው የምትለው ጎበዜ? አንተ እኩያ ኩቴ ስለሆነ እያበረረኩ ነው። ህፃን አሳማ ይመስልክ ምን አርጉ ነው የምትለው? ምን ሆነ ነው እንደዚህ የምትለው? እንዳይደረግም እኮ አንበሳው። አሁን በአንተ ቤት ቆንጆ ነኝ ብለህ ነው የምታስበው አይደለ? እንኳን አሁን ህፃን እያለ ፊት ያጓጓል። ጸጉር ቤት አለ አይደል? እንደ አርፋ አሰራም እንደ ቪዲዮቹን እኮ አይቼዋለሁ እኮ። አንዴ ነግሬሻለሁ። ክላስ ይተማራሉ። ለምንድነው ባዶ ቦታ ላይ መልስ ያልሰጠውላሉ? ዝምታ መልስ ነው አይደል? አይደለም ልጅ ነው እኮ እንዴ ህፃን እያለ አይደል? እንደው ለሳምቡሳ ሰጠውት አንዱ ሲነሳ ምን ይቀራል ሲባል ዘይት ያለው እንዴ ልጅ ነው እኮ። አይ ባይዘው ተለብሳለች። አረ የራሷ ነገር አላት። የተፈጥሮ ነገር አለ። የተፈጥሮ ጋር ትጋፈለሽ አንቺ። አይ ደስደስም አላት። እኔ የምንሬን ነው። ጸበላት ማጂሙን በዚህ ፊት አንድ ጸበል አረጨም። እቃ ያምራል ከፊት። የምሬን ነው። መንቻ አይንና ፍንጫ ቢኖር የቄራ ቦክሰኛ ነው መሰለኝ። አሰራም እንዲያርፈ እንዴ ታናናሾች የት እየደረሱ ባንቺ ቤቶ ለባብሰሽ ልቅ ብለሻል። የሳውዲ ዋናተኛ መስራት በርጩማ ፊት ሁሉም ያሳቀኝ ግን ትንሹን አሳማ መስላል የሚለው ማለት ነው። ደግሞ ቪዲዮ አይሰራም። ወደ ቀጣይ አንተ ላቦሮ ምንሼ ነው ሙድህ? ከራስ ኪስ ነው መዝረፍ የሚቀርህ። አንተም ሰው ሆነ ለመዘረፍ በቅተሃል። ድህነት ራሱ ፊቱን አዙሮብሃል። ወደ ቀጣይ ስቃይ የሆነ ጓደኛ ሄሎ ወዬ ስማ። አቤት። አልተነሳም እንዴ? ተነስቻለሁ። ምንድን ነው? ኧረ እባክህ ማቴ ወደ ግጥም ጽፌ እኮ እሱ ልልል። የምን ግጥም ታዲያ? በኋላ አይደርስም እንዴ? በእናትህ በልሽ። አራጭ ነው። እሺ ስማኝሽ፣
እየሰማው ነው በቃ እንት የግጥሜ ርዕስ ማለት የግጥሙ ርዕስ እማዬ ሀገሬ እማዬ ኧረ እምዬ ነው ሰውዬ እሺ እምዬ ሀገሬ ጋራ ሸንተረሩ ኡሽሩሩሩ ነውር ወይ ከዛ እዚህ ጋር ቤት አልማታ አለ ታውቃለህ ምን አሰብኩ መሰለኝ ከዛ ነውር ካልኩ በኋላ እሺ ጡጡጥ ብልስ ቤት አይመታ ወይኔ ለዚህ ነው ያነሳኸኝ ጡጡጥ ተመቻ ኧረ አንተ ሰውዬ ትልቅ ሰው ነህ በእናትህ ያማል እንደ አንተ ሌላም አለ ባይዞይ ልበልልህ እሱንም በህግ አምላክ ውይ ተወኝ እኔ አልፈልግም ሁለተኛ እንዳትደውል በስልኬ ቀረባ እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን እንደገባ ለ3 ለ4 ለ5 ነው ትድብድብ ያደርጋል ነፍሴ ሲወጣ ሲገባ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም ምንድነው የሚያሳፍረው አንተ ቤተሰብ ያለ ሰው እኮ ነው ምን ማለት ነው እና ለአንተ አንደ ነገርኩ ያለሁት ያኮራል ትልቅ ሰው እኮ ነው ፍላጎት አሁን ለኩ የለውጥ ጊዜ ነው መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው አረ ያሳፍራል ህሊና ያለው ሰው እንደዚህ አይጠበቅም በእናትህ አረ በእናትህ የት ጋር ነው ሲጀመር ቺቺኒ አካባቢ ነው በጣም አሪፍ ናቸው ብታያቸው ደግሞ ምን አይነት አንተ ምን ስትል ሄድክ እዛ በእናትህ አንደኛ ናቸው የት ጋር ቺቺኒ ቤት በኩል ቺቺኒ ቢጫ ፎቅ አወቀው አይደል ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገባ ያለ በስተቀኝ በኩል ከዛ አረንጓዴ አረ በስመ አብ እንደዚህ አንተ ማ ለምን ጠይቀኝ ታዲያ አንተን እየተቆጣው ነው ይላል በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው እሺ በቀኝ ታጥፈሽ በይት ቁልቁለቱ ነው ወይስ በዛ በሱቁ ቁልቁለቱ ጋር አደርስም ወደዚህ ጋር ገና አረንጓዴ በር አለ ክፍት ነው ገና ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው ሳይደርስ አንተ ልትሄድ ነው መሰለኝ እንግዲህ ማንም ሄዶ አንተ አታፍርም እንዴ እኔ አንተ ላረኩ ገርሞኛል እሺ በጣም ታሳፈራለህ እስቲ መጣው በቃ እሺ ሳይረሰው ሊሄድ ነው ማለት ነው ገን መተናል አባሪዎችም አሉ መጨረሻው ላይን ይለያል ነው ካፕላይኗን ለጁስ ቤት ቸካ ሂድበት ብርቱካን ፓፓያም ሐባብም ፍሬ አለው ከዛፍ ላይ ባልበቅለም ስሜ ጣፋጩ ነው ሞከከ ነው የምትለው ሞከከ ሁለተኛው ለማንቼ ደጋፊ ቸካ የሁሉንም ክለብ ደጋፊ አይቻለው የማንቼነሽ መሰል ግርማሽ ልቤና ደው ፎላለ ነው የምትለው ፎላ እንደ ላስ ዋን ለገጠር ቸካ ጋችዬ ሄድ በስኒከር በቡትስም በሂላየ ናቸው አንቺ ግን ሁሉንም በኮንጎ አስናቅሻቸው ፎላለ ነው የምትለው ፎላለ የመጨረሻ ከባድ ነው ብሏል ሄሎ ሄሌን ፍቅር የት ነህ? ቤት ነኝ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው እንዳትጠብቀኝ። እሺ በቃ ነግሬህ እንደማሳየው ጀግና ነሽ። ምን አለችክ? ካንቺ ጋር ካንቺ ጋር ተቀያይረው ነው ወደ ቀጣይ እዚህ በር እስቲ አስረዱኝ ይሄ በር እንደምታዩት የላዳ በር ነው ይሄ ከውስጥ መቀርቀሪያ ነው ማን ነው የሚቀረቀረው በውስጥ በኩል በቀርቀሪያ ገብቶ ማን ነው የሚዘጋው ከውስጥ ነው እስቲ ቆይ እና ዘጋው ከውስጥ ራሱ ነው የሚቀረቀረው ማን ሊዘጋው ነው ከውስጥ በስተት ሌላ ክላስ ስትገባ ምሮ ዛሬ አስተማሪ አልመጣም እንዴ? ማን ነው? ሄሎ ማይ። አቤት። ትምህርት ቤት መቆየት አልፈልግም እባክሽ ውሰጂኝ። አንቺ ያምሻል እንዴ? አስተማሪ እኮ ነሽ። በሆነስ ጉድ ሞርኒንግ ክላስ እንዴት ናችሁ? ማለት ይችላል። ዛሬ እንግዲህ እንደተለመደው ነው የምንማረው። የመጀመሪያውን ፔሪድ ሞቅ እናደርገዋለን ማለት ነው። እሺ የጳውሎስና የሜላት ፊልም በስንተኛ ዓመተ ምህረት ነው የተጀመረው? መስከረም 25 2018። ጎበዝ ልጅ አጨብጭቡለት። እሺ ፊልሙ ላይ በፔጹም የሚለው ማለት ሜላት። ጎበዝ አጨብጭቡለት። ጎበዝ ደይታለ እጅ ኦኬ ለከተሰተ ክላስ እንገባው። እሺ ፊልሙ ላይ ሲናደዱ እንዴት ነው የሚሉት?
ጎበዞች ሁላችሁ ለራሳችሁ አጨብጭቡ። ጎበዝ ልጅ ምን አይነት ክላስ ነው? ቆይ ከትምህርቱ ጋር ምን አገናኝ? አንተ አዲስ ነው መሰለኝ። አንተ አዲስ ነው መሰለኝ። እሺ ቲክቶክ ላይ የሚመታው ማን ነው? ምን ቲክቶክ ላይ የሚመታው ማን ነው? ማን ነው የሚመታው? ኧረ እኔ አላቅም። ማን ነው? ፖሊስ አታውቅም? ይሄንን ራሱ አታውቅም? አዶናይ ነው። ይሄ ቀላል ጥያቄ እኮ ነው። ቀላል ጥያቄ ራሱ አያውቅም። ይሄ ቀላል ጥያቄ እኮ በጣም ቀላል ጥያቄ። ተማሪዎቼ ጎበዝ ናቸው። ሁሉንም መልስ ይመልሳሉ። ገባ? አሁን ተማሪዎቼን ያቸው ተማሪዎቼን ያቸው። ይሄ ሰውዬ ምንድን ነው የሚለው? ምንድን ነው የሚለው? ምንድን ነው የሚለው? ጎበዞች ለራሳቸው አጨብጭቡ፣ አጨብጭቡ። እሺ አሁን ምን ይባላል ይሄ? ጎበዝ ልጅ እንደዛም ይላል። አየህ አሁን እየመጣህልኝ እንግዲህ ምንድን ነው እንዴ? አላበዛችሁትም እንዴ? በእርግጥ ክላስ አይደለም ግን ምሮ መማር ያዛችሁት እኮ ከትምህርቱ ጋር አይገናኝም እኮ እንዴ። እውቀት የለም እኮ የት አለ እውቀቱ? ኤክስኪውዝ ሚ እውቀት ምን እንደሆነ ላሳይ። ታሚ ኦንግር ኦንግር አጨብጭቡ ለራሳችሁ። ይሄማ የቲክቶክ ክላስ ነው ማለት ነው። የለየለት ወደ ስራ እየወጣህ ነው? አዎ እባክህ ስራ ሊዳ ያስፈልግ ስራ ምናምን ግን እንዴት ነው? ተመስገን ኮዬ ሰላም ነው። እንዴት ሰላም አላየህም መሰለኝ በእናትህ። አረ በጣም ጓደኛዬ ነው እኮ በእናትህ፣ ሁሌ ነው ሰላም የሚለኝ እኮ። የጌጤ ልጅ ነው አታውቀውም እንዴ? በጣም ጓደኛዬ ነው፣ ሁሌ ነው ሰላም የሚለኝ። እግዚአብሔርን ሁሌ ነው ሰላም የሚለኝ፣ ሁሌ ነው ሰላም የሚለኝ። አንተ የጌጤ ልጅ እኮ አታውቀውም እንዴ? በጣም ሰላምታዬ ነው፣ ሁሌ ነው ሰላም የሚለኝ። የጌጤ ልጅ እኮ አታውቀውም፣ የመጀመሪያ ልጅ እኮ ነው፣ ሁሌ ነው ሰላም የሚለኝ። ዝም ብሎኛል። ገጥበል ነገር ትርንጎ ተለከፈች። የቤት ሰራተኛ አረንሽ ከሩቁ ይላል ማንጎ እያልኩሽ ምንድነው? እንዴት የማታ ተማሪ እኮ ነሽ ታውቃታለህ? አውቃታለሁ። አንተ እንዴት ነው የምታብረው? በእናትህ ቆይ ተረጋጋ። ምንድነው? አልገባኝም። ልትላጪ እንደ ቸከሶቹ ልትላጪ ምናምን ባልሆነ ምን ያንሰኛል? እንደ ቸከሶቹ ለመላጥ ዜኒት ልስጣት በእናትህ። በል ሰውዬ እንዴ ዝም ብለህ ፊት ትላለህ እንዴ? ምን እያልክ ነው? አልገባኝም። ማታ ምናምን አብረን ብንማር ምን ይመስልሻል? ክላስ ምናምን እኔ ማታ መማር እውቀቴን ለማሻሻል ነው። ገባ አባባሌ? አይ እኔ ማታ እውቀት ላይ አሪፍ ስለሆንኩ ባስጠናሽ ምን ይመስልሻል? እንደውም ስትታይ አንተ ሰውዬ እጅን ተጠቅቅ ድንጋይ ነው የምትመስሉት ስትታይ። ምንም እውቀት የሚላችሁ ከእውቀት ነፃ። አንቺ ምን ትላጫለሽ? በእናትሽ እንደሱ አይደለም። በጣም እየቦራሽ ነው። አልታወቀሽም እንዴ? ጋሽዬ ይመጣላል። እሺ ጋሽዬ ለማን ሰርባንቶች ስትባሉ እኮ ሲለከፉ እንደዚህ ነው እንደሚሉት። Here I come. አጀት መገጣጠም ተው አተጣለን ወጥመድ ነው ደብደባቱን አንተ ጅል ምን ያይ ነው እንዴ? የሰርጋችንን ቪዲዮ ያዩ ነው። አተጣለን ወጥመድ ነው። አጫዋች ነኝ የሚለው ጀለሰ እንደራትሽ ቾክሶን ላገኝሽ ፈልጋለሁ። አዎ ዛሬ ላገኝሽ ፈልጋለሁ ብለህ ቮይስ ላክላትሽ። በቃ የኔ ፍቅር ዛሬ ላገኝሽ ፈልጋለሁ። ደስተኛ መሆን ፈልጋለሁ። አንበሳ እኮ ነው። ደፋሩን አልኩ በጣም እንደዚህ ቆይኝ። በአካል ደግሞ ገና ላከች። በቃ እኔም እኮ ላገኝ ነው የምፈልገው። ድፍረት ስለተመቸኝ በቃ በአካል ተገናኝተን እንድናወራ ነው የምፈልግ። አለቀ። አንተ ራሱ ይመቻት አለቀ። እና በቃ ሄድና ተመቻችተ ምናምን ነሽ። አዚዝ ተጠቀኛል። በቃ ተመችታታል ማለት ነው። በቃ አሳያለሁ ወንድሜ። እሺ ሰላም ነሽ? እንዴት ነሽ? ሻይ ቡና እንበል። ስላገኘሁ በጣም ደስ ብሎኛል። ምን አንቺን ብቻ እኔስ ደስ ብሎኛል። እና ወዴት ነው ምናምን ነው? የት ብቻችንን በደንብ እንድናወራ እዛ ነው። አሁን ነው? ነገ ነው እንጂ አንተ እየለ አይደለም እንዴ? አየለ ነኝ። በስልክ የምታወራኝ አንተ አይደለም? የተቀጣጣር ነው? አዎ። እና ምን ነው? እኔ አይደል ራስሽ እንደዚህ ሁለት ሰው የሚሆኑ ሰዎች አሉ በአካልና በስልክ። ጆሮዬ ጎምላላይ የኔማ ጆሮዬ እሱ ብንጭት ነው ዶክተሩ መቶ ታማሚ ያረገው ጆሮዬ ዶክተር አልገባም የለውብን ደግሞ ቢሰማ
እንዴ ቦርጮ ማን ነው ቦርጮ አለኝ እንዴ ናቲ አረ አንተ ቦርጮ ያልከው አንተ ነህ አረ አይደለም እንዴ አንተ ዳቦ ከዳቦ ስር መቼ ነው የሚጠፋው? ቆይ አንተ እድሜ ልክ እንደ ዶርሞን ክለብ አደረጋችሁት፣ ዶርሞን ፓራ አደረጋችሁት። ትንሹ ወይኔ ምን ነካብኝ እንደ ብሉቱዝም አለ ባሶ ነው ደግሞ እንደ ነካብኝ። እኔ የምልህ ትንሹ ቲሸርቱን አጣክም አላጣብክም። የት አለ ያ ጨለማ? አያዋለሁ እኮ ማይታይ መሰለው። ሲማ ነገ ሲመጣ ይሄን ነጭ ልብስ እንካት ታጠቁረዋለህ። ባይሆን ይሄን አጥቁር ናቲ። ከዳቦ ስር መርመጥመጥ አቁመህ ይጣብ። ለማንኛውም ፓራ አታርጉ ነገርኳችሁ። ዩኒቨርሲቲ ውስጥ ነው። አሪፍ አድርገው ሰርተውታል። ፕሮክተሩ ነው መሰለኝ ይሄኛው። ሁሌ ደርቴ የሚያስበው ጀለስ የሁሉም ነሽ ነይ እስቲ ስጪው እስቲ ለዚህ ልጅ ግን ጋሼ ይፈልጋል ብለህ ነው? ትፈልጋለህ እንዴ አንተ? ኧረ እፈልጋለሁ። ምነው አንበሳው አትፈልግም እንዴ? እፈልጋለሁ። ስጪው። ያኔን የቀመሰ አንዳችም ተከፍቶ አይሄድ። አንተ ወንድ ልጅ አይደለ እንዴ? ዝም ብለህ የተሰጠን አትቀበልም? ኧረ እኔ እኮ እቀበላለሁ። የእሷ ደግሞ ይጣፍጣል። የሚገርም ነው። እሺ ችግር የለውም ግን ሰዎች በተሰበሰቡበት ቦታ ከምትሰጠኝ ለምን አንደኛችን ውስጥ ገብተን ጣታችንን ጨርሰን አንመጣም? ያማል እንዴ አንተ? እኔ ስጪው ያልኳት እኮ ጠላ መጠጫውን ነው። ምን የጠላ ጣሳውን ነው ስጪው ያልካት? እና አልጠጣም። እሺ አልጠጣቱ። ኧረ ሂድ። እንደዚህ ሲሆን እንኳን ግዴታ ነው ያንን ማሰብ። ረጋታ ሳምንት አራት ነው እዛ ተቀዶ በእናትህ ምን ሳምንት አትላለህ? ምን እኮ ነው እሱ ቡጭ ነው። አይ ስንት ያልኩሽ ነው የምሸጠው። በቃ ዝም ብለሽ ሁለት ሰጀ ሁለት። ኧረ እባክህ ፕሮግራም ላንተ ብዬ ነው ወንድም። አስተያየት አድርግና ልውሰደው። በቃ አንድ ሺህ ውሰደው። እሺ አንድ ሺህ ውሰደው። በቃ አየናበት አባት ሸቀታለሽ። እባክህ እዚህ ለሱ ልሸጥለት እኮ ብዬ ማለት ነው። ውሰጃ ታሪፍ ነገር ነው ብያለሁ። ሁለት እያልኩ ነው ወንድም። ሁለት ሺህ ወንድም ወንድም ሽዘታታል ምንም ሽዘታም ስለመጣሽት ወንድም 50 ብር ለቡና ባገ ብዬ ነው። በቃ ትንሽ ወረድ በይና አሬንዳት 50 ብር ትርፍ ወንድም 50 ብር። እሺ ነበር በቃ ሌላ ነገር ሲኖር ደውልሻለሁ። እሺ ነበር እሺ እንትን አንድ ሺህ ነበር በቃ እንደዋወላለን። እዚህ ነው ሰፈር ያባት የመላጣ ልጅ አየር ባየር እኩል ሲከፈለው ማለት ነው በራሱ ልብስ። ወደ ቀጣይ ለወንዶችም ለሴቶችም የሚሆን ምርጥ የሥራ ዕድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የሥራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ 0 ዓመት፣ የሥራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የሥራ ሰዓት በቀን 20 ሰዓት። እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ 2 ጎል በዓለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከሂትለር ጋር ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ አጥነት ይሄ ሁሉ ወንድን ላለ መቅጠር ነው ይሁን። ወደ ቀጣይ ግቢ ዲያቦ ዘዶ አዘዱ ተነሱ። አትነሱ።
በሱ እንደዚህ ያበረገጋል እንዴ? ስሚያቺ ነይስ የሻማምጪ ሸምነው ምን እያለ ነው ልጅ? አራቅም መሰለኝ ስላንቺ በያውን ነገር ባዩ አልሰማም ነው። እባክህ ተናገር። አሁን ወሬ አታብዛ። ስለኔ አታውቅም እንዴ? ማን አንተ? ሳንታ ስለት ይጠቅነው ውበት እንዴት ነው ጉልበቱ? እውነትም ጉልበተኛ አንተ አህያ ምን እሺ ነው ዳድ? እሱ የለም ብለህ ተጋድመን የምትለው አሉ። ኧረ ዳድ ውሸት ነው። ስንት ሰዓት ነው ከእንቅልፍ የምትነሳው? 12 ሰዓት ከጧቱ ከምሽቱ አንድ ድንጋይ በመተኛ መሰለ እንደ ድህነት ተራራ የምንሄደው? የዘንድሮ ድህነትን ከመናድ ኪሊማንጃሮ ተራራ መናድ ይቀላል። ዝጋ! የድህነት ተራራ ለመናድ አሁኑኑ ስራ መጀመር አለብን ዳድ። ከዘንድሮ ድህነት ጋር ብዙ መሳፈጥ አያስፈልግም። እንሄዳለሁ ብለህ ይናድብሃል። ዝም በለኝ ስታወራ እናደዳለሁ። አሁን ወደ ቤት እየመጣሁ ነው። ቡና አፍልተህ ቄጤማ ጎዝጉዘህ ዕጣን አጭሰህ አጫጭሰህ ቅቤ አንጥረህ አብሲት ጥለህ እንድጠብቀኝ። ምን ማለት ነው? ጨረስኩ። ካልተመቸህ ዕቃን ለቅምቅም አድርገህ ወደ ጎዳና ዳድ። ትዕዛዝ ነው፣ ግዴታ መከበር አለበት። ወደ ቀጣይ አፈረጠው። ለፍቅረኛዬ ምን ነው ስልኳን ሳይሰርቁት አይቀርም። ኧረ ሊሊ አንተ መሰረቋን ሊታወቅ እንዴ? እወድሃለሁ፣ አፈቅርሃለሁ። ምን ትዕግስት ደረሰኝ። እንኳን አልገባኝም። አሃ ከዚህ በፊት ብለው አታውቅም ማለት ነው። ሌላ ሰው ሊሆን ይችላል በሚል ነው። ለቅሶ ቤት ሲሄድ የሚያሽቃበጥ ጓደኛ ሲኖርህ በእናትህ አቡ ጭራሽ አላለቅስም። አንድ የሀዘን ምልክት አላሳየም። በቃ እንደለመድከው ሁሌ በእናትህ አላለቅስም አልኳቸው። አንዴ በቃ ባለፈው ድንገታዊ ተፈጠረ። አሁን የሰበሰብነውን ብር ሰተን ቶሎ ነው አጥታ መውጣት ነው ያለብን። በቃ እሱን ነው እንፈልግ። እንዴት ዋላችሁ? ደህና ዋላችሁ? እንዴት ዋላችሁ? አይ ወይ ወንድም አስልዬ አስልቻ አስኑካ እንዴት ተለያየን ማለት ነው? እኔ ጌታ እንዴት ተለያየን ወይ አራልም ምኑ ዝም አልኩት። አብሮ አደጋም አይ ወይ የኔ ጌታ ለኛለው ማለት ላንቺ አስልዬ ለተደበይ ነው። ኧረ አታምልጥብኝ። ኧረ ምኑን ተዋረድን እኮ የተዋረድ ነው ሲሞት እኔ አልቻልኩም። ወይኔ አስልዬ ወይኔ አስልዬ አይ ይቅር በቃ ባይ ኧረ ተውስ ምኑን ተነሳሁት? የታለ ነቃ እሱ ካነቃን የመንቃት እንጃ። ኧረ ምኑን ያዛችሁኝ? የት ነው ያለው? ተቆለፈ። እኔም ቆለፍ ብዬ ልቀራ። እኔም ነው ማለት እኔም ዳኒ ግርግር ቤተሰቦቹ ራሱ እንደዛ ያለቅሱ። ወደ ቀጣይ በዚያ መንገድ ማንም እንደማያሸንፈን እናውቃለን። ማንም ስጋት ኖሮብን አይደለም። እኔ ሽፈራው ልጅ ልፈራ ነው ተመልከተው ይላል። እሰነጥቅ ነበር አዲስ አበባ በሆነ አሳድጄ ነበር። እንደ ዘመነ ካሴ መኪና አሻግሬ እንደማልክም ታውቃለህ። እዚያውንም ማስቀር አብይን ኤርዶዋን አያድ ነው፣ ሳዳም ሁሴን አያድ ነው፣ ቭላድሚር ፑቲን አያድ ነው። ማንም አያድ ነው። እስኪም ጥጥር አድርጎኝ ነበር እንደ ቡና አንደደ ቅማጫ እንኳንም ረሸነ የታባ ገና ይለበልባል። ወደ ቀጣይ
ጠርሙሱ ራሱ አያዋጣኝም። 450 ብር ክርስቶስን አንድ አምቦ 450 ብር። ሌላ ነገር እፈልጋለሁ እስከ ሬት ውስጥ የምወስደው ጠርሙሱ ብቻውን አያዋጣኝም ማለት ጠርሙሱ ይፈልጋል ማለት በኢየሱስ ይሁን። እስቲ አንድ ጣጣል እንግዲህ አይቀርልም መክፈልህ ከፈለ መውጣት ነው። ቦቦ ዋጀፋ ቢዲ ይላቱ እንዴት ያለ በከል ይዛገበሽ ስንት ለፍቶ የሰራውን ወጥ እንግዲህ ምን ያደርጋል እንግዲህ ሊበላው ሲል ከተደፋ። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ይሄን ዩቲዩብ ቻናል ሰብስክራይብ እና ላይክ ያደረግ ሰብስክራይብ እና ላይክ ያድርግ። እናመሰግናለን። ቻው